ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አሜሪካ በሰልፍ ተናወጠች፣ ኢራን ኬንያን አስጠነቀቀች፣ የአሜሪካ ጦር ተሸካሚ በኢራን ተመታ የሚሉት ዋና ዋና ዜናዎቻችን ናቸው። አብራችሁን ቆዩም። በታሪክ ታይቶ የማይታወቅ ታላቅ ሰልፍ በአሜሪካ የዲሞክራሲ ጉዞ ውስጥ አዲስ ምዕራፍ የከፈተ ክስተት ነው። ትናንት መጋቢት 28 ቀን 2026 እየተካሄደው ኖ ኪንግስ ዴይ ምንም ነገስታት አይኖሩ ቀን የተሰኘው ህዝባዊ ንቅናቄ የአሜሪካ መስራች አባቶች እንደ አውሮፓውያን አቆጣጠር በ1776 የወሰኑትን ለአንድ ሰው የማይገደብ ስልጣን እንሰጥም የሚለውን መርህ ዳግም ያረጋገጠበት ነው። ትናንት በተካሄደው ኖ ኪንግስ ዴይ ሰልፍ ላይ ከ8 ሚሊዮን በላይ ሰዎች ተሳትፈዋል። ይህም በአንድ ቀን ውስጥ የተመዘገበ በአሜሪካ ታሪክ ትልቁ ህዝባዊ ተቃውሞ ሆኗል። የሰልፉ ስፋትና አሃዞች ተሳታፊዎች ከ8 በላይ በ2017 የነበሩ የሴቶች ሰልፍ በእጥፍ የሚበልጥ ቦታዎች 3000 ከተሞች በሁሉም የአሜሪካ ግዛቶችና በሁሉም የባህር ዳርቻዎች ዋና ዋና ከተሞች ፊላዴልፊያ፣ አትላንታ፣ ዳላስ፣ ሴንት ፖል፣ ዋሽንግተን ዲሲ፣ ሳን ፍራንሲስኮ፣ ሳን ዲያጎ እና ኒውዮርክ ዓለም አቀፍ ድጋፍ ከአሜሪካ ውጭ በለንደን፣ ቴል አቪቭ እና ስኮትላንድ ተመሳሳይ ሰልፎች ተካሂደዋል። የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ውስጥ ለሳምንታት የሚቆይ የእግረኛ ሰራዊት ለዘመቻ ለማካሄድ እየተዘጋጀች መሆኗን ዋሽንግተን ፖስት ዘገበ። የአሜሪካ ባለስልጣናት ጠቅሶ ጋዜጣው እንደዘገበው ወታደሮችን ማሰማራትን የተመለከተ የፔንታጎን እቅድ ፕሬዚዳንት ዶናልድ ትራምፕ ስለማጽደቃቸው ግልጽ አይደለም። ነገር ግን የተዘጋጀው እግረኛ ወታደሮችን የማሰማራት እቅድ ሙሉ ቁጥር ለማድረግ የሚያስችል ወረራ ዘመቻ ሳይሆን በልዩ ተልዕኮ ኃይሎችና በመደበኛ እግረኛ ወታደሮች አማካኝነት የሚፈጸሙ ጥቃቶች የሚመለከት መሆኑን ዘገባዎች ያመለክታሉ። በአሁኑ ጊዜ ከ4000 በላይ የባህር ኃይል ወታደሮችን የያዙ ተጨማሪ የጦር መርከቦች ወደ ባህረ ሰላጤው እያመሩ ሲሆን ሌሎች የአየር ወለድ ወታደሮች ደግሞ በተጠንቀቅ ላይ ናቸው። በተጨማሪም ሌሎች ኃይሎችንም ለማሰማራት ውይይት እየተደረገ መሆኑ ተገልጿል። የየመን ታጣቂ ቡድን ሁቲ ለሁለተኛ ጊዜ በደቡብ እስራኤል ውስጥ በሚገኝ አካባቢዎች ላይ ጥቃት መፈጸሙን አስታወቀ። በየመን ሰራዊት ውስጥ የሚገኘው ሁቲ ታጣቂ ኃይል ቃል አቀባይ ያህያ ሳሪ እንዳስታወቀው ቡድኑ በበርካታ የእስራኤል ወሳኝ ወታደራዊ ቦታዎች ላይ የክሩዝ ሚሳኤሎችን እና ድሮኖችን ጥቃት መፈጸሙን አስታውቋል። ጨምሮም ጥቃቶቹ ከኢራንና ከሂዝቡላ ወታደራዊ ዘመቻዎች ጋር ተቀናጅተው የተካሄዱ መሆናቸውንና የታሰበላቸውን ዓላማ አሳክቷል ብለዋል። ወንጀለኛው ጠላት የሚፈጽማቸው ጥቃቶችና ወረራ እስከሚቆም ድረስ በቀጣይ ቀናትም ተጨማሪ ጥቃቶች እንደሚቀጥሉ ቡድኑ አስታውቋል። የቡድኑ ቃል አቀባይ በቴሌግራም ገጹ በኩል ጥቃት መፈጸሙን ከማስታወቁ በፊት የእስራኤልና የአሜሪካ መገናኛ ብዙሃን ሁለተኛው ጥቃት መፈጸሙን ዘግበው ነበር። በኢራን ላይ እየተካሄደ ያለው ጦርነት ከጀመረ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች በእስራኤል ላይ ጥቃት የፈጸሙት ቅዳሜ ዕለት ነው። እስራኤል ጥቃቱ መፈጸሙን አረጋግጣ ከየመን በኩል የተተኮሰ ሚሳኤልን ማክሸፏን አስታውቃለች። በዋና ከተማዋ ቴህራን ውስጥ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ጥቃት መፈጸሙን ተከትሎ በመካከለኛው ምስራቅ የሚገኙ የእስራኤልና የአሜሪካ ዩኒቨርሲቲዎችን ኢላማ እንደሚያደርግ የኢራን እስላማዊ አብዮታዊ ዘብ ዛተ። በኢራን ዩኒቨርሲቲዎች ላይ የተፈጸሙን ጥቃት ለመበቀል በቀጠናው የሚገኙ ሁለቱ አገራት ሁለት ዩኒቨርሲቲዎች በአጸፋ ጥቃት እስኪመቱ ድረስ ሁሉም ዩኒቨርሲቲዎች ተገቢ ኢላማዎች ሆነዋል ሲል ሰራዊቱ አስጠንቅቋል። በመካከለኛው ምስራቅ በሚገኙ ዩኒቨርሲቲዎች ውስጥ ያሉ ሰራተኞች፣ ተማሪዎችና በአቅራቢያቸው የሚገኙ ነዋሪዎች ለደህንነታቸው ሲሉ ከዩኒቨርሲቲዎች በ1 ኪሎ ሜትር እንዲርቁ እንመክራለን። የአብዮታዊ ዘቡ መግለጫ ጨምሮም አሜሪካ በቀጠናው የሚገኙ ተቋማት ላይ የሚፈጸሙ አጸፋ ጥቃትን ለማስቀረት የምትፈልግ ከሆነ በኢራን ዩኒቨርሲቲዎች ላይ የደረሱትን ጥቃቶች እስከ ማክሰኞ እኩለ ቀን ድረስ ማውገዝ አለባት ብለዋል። ኢራን ሳይጠበቅ ኬንያን አስጠነቀቀች። ኢራን ኬንያን ከአሜሪካና ከእስራኤል ጋር እንዳትተባበር በማስጠንቀቅ የምትተባበር ከሆነ እርምጃ እንደምትወስድ አስጠንቅቃለች። ናይሮቢ ኬንያ የሚገኘው የኢራን ኤምባሲ ኬንያ ከአሜሪካ ከእስራኤል ጋር በምታደርገው ግንኙነት ላይ ጥንቃቄ እንድታደርግና በኢራን ላይ በሚሰነዘሩ ጥቃቶች ላይ ተባባሪ እንዳትሆን የሚል ጠንከር ያለ ማስጠንቀቂያ ያዘለ መግለጫ አውጥቷል። ኤምባሲው መጋቢት 18 ቀን 2018 ዓ.ም ባወጣው በዚህ መግለጫ የሆርሙዝ የባህር መተላለፊያ መስመር ለሁሉም ዝግ እንዳልሆነ ገልጿል። ይሁን እንጂ መተላለፊያውን በኢራን ላይ ወታደራዊ ጥቃት ለሚሰነዝሩት አሜሪካና እስራኤል እንዲሁም ለጥቃቱ ድጋፍ ለሚሰጡ ማናቸውም ወገኖች ዝግ መሆኑ በይፋ በማስታወስ ኬንያም በኢራን ላይ ለሚሰነዘር ጥቃት ተባባሪ የምትሆን ከሆነ ለኬንያ መርከቦች ዝግ እንደሚሆን በዲፕሎማሲያዊ ቋንቋ ገልጿል። ኤምባሲው አክሎም የኬንያ መርከቦችም ሆኑ የሌሎች ሀገራት የንግድ መርከቦች በመስመሩ በሰላም ማለፍ የሚችሉት የሚከተሉትን 3 ቅድመ ሁኔታዎች ሲያሟሉ ብቻ እንደሆነ ገልጿል። በኢራን ላይ እየተካሄደ ባለው ህገወጥ ጥቃት ላይ አለመተባበር፣ የኢራን ባለስልጣናት ያወጧቸውን የደህንነት ደንቦች ማክበር፣ ከመጓዛቸው በፊት አስቀድሞ ከኢራን የሚመለከታቸው አካላት ጋር ቅንጅት መፍጠር የሚሉ ናቸው።
በመሆኑም ኬንያ ከጥቃት ፈጻሚዎች ጋር በመተባበር ከሆነ መርከቦቿ ሰላማዊ ተብለው ስለማይቆጠሩ በመስመሩ እንዳይተላለፍ እገዳ ሊጣልባቸው እንደሚችል ኤምባሲው አስጠንቅቋል። በተጨማሪም የሆርሙዝ ወሽመጥ መዘጋት በኬንያ ኑሮ ውድነት ላይ ተጽዕኖ ይፈጥራል ተብሎ የሚናፈሰው ወሬ አሜሪካና እስራኤል የፕሮፓጋንዳ ውጤት ነው ሲል ኤምባሲው አስተባብሏል። በመስመሩ ላይ የሚፈጠር ማንኛውም የደህንነት መጓደልና መስተጓጎል ተጠያቂዎች አሜሪካና እስራኤል መሆናቸውን የጠቀሰው መግለጫው ኬንያ ከዚህ ቀውስ ራሷን እንድታደርግ ጥሪ አቅርበዋል። የጦር መርከባችን ተመቷል። ትራምፕ ኢራን የአሜሪካና የዓለማችን ትልቁ የአውሮፕላን ተሸካሚ በ17 አቅጣጫ ጥቃት እንደፈጸመችበት ዶናልድ ትራምፕ አስታወቁም። ፕሬዚዳንቱ ትራምፕ ኢራን የዓለማችን ትልቁን የአውሮፕላን ተሸካሚ ጀራልድ ኤርፎርድ በ17 የተለያዩ አቅጣጫዎች መምታቷን በይፋ አምነዋል። ይህ አውሮፕላን ተሸካሚ የ13 ቢሊዮን ዶላር ግምት ያለው የአሜሪካ ያለኝ ከምትላቸው ዘመናዊ የጦር መርከብ ውስጥ የመጀመሪያውን ደረጃ የሚይዝ ሲሆን ከ337 ሜትር ርዝመት አለው። ከ75 እስከ 90 የጦር አውሮፕላኖችን በአንድ ጊዜ መሸከም ይችላል። የአውሮፕላን ተሸካሚ የጦር መርከቡ በኢራን ጥቃት ከተፈጸመበት በኋላ በዛሬው ዕለት ለጥገና ወደ ክሮኤሺያ መቅነቱን ሮይተርስ ዘግቧል። አርቲና ሮይተርስ በዜና ምንጭነት ተጠቅመናል። ፖሊስ ምርመራ አጠናቆ ክስ መመስረቱን አስታውቋል። ክሱ የ1.7 ቢሊዮን ብር ማጭበርበር ነው። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው ላይ በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን አስታወቀም። ተጠርጣሪዎቹ ዳንኤል ዮሐንስ ግርማይ ገብረ ሚካኤል ታዋቂ ግለሰቦችን በመጠቀም ከ1200 በላይ ዜጎች ላይ የ1.7 ቢሊዮን ብር ጉዳት አድርሷል ተብሏል። ተጠርጣሪዎቹ የቻይናው ቢዋይዲ ካምፓኒ ወኪል ነን በማለት በ90 ቀን ውስጥ ኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል የሐሰት ተስፋ ከእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ ተቀብለዋል። እውቅናቸውን በመጠቀም ድርጅቱን ሊያስተዋውቁ የነበሩት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማርና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ ለእያንዳንዳቸው 8 ሚሊዮን ብር የሚያወጡ ዘመናዊ መኪኖችን በስጦታ በመቀበል ወንጀሉን አሳልጠዋል ተብሎ ተጠርጥረዋል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረሚያ ቤት ሆኖ ጉዳዩን የተከታተለ ሲሆን ግርማይ ገብረ ሚካኤል የተባለው ግለሰብ ግን በክትትል ላይ ይገኛል። ግርማይ በ2010 ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ እንደነበር ፖሊስ አስታውሷል። ፖሊስ ጉዳዩን በ19 የተለያዩ ወንጀል አይነቶችና በገንዘብ ማጠብ መኒ ላውንደሪንግ ወንጀል መዝግቦ ለአቃቢ ሕግ መላኩን ገልጿል። ጣሊያን የቤት እንስሳ ለሞተበት ሰራተኛ 3 ቀን የሐዘን ፍቃድ ልትሰጥ ነው። በጣሊያን ሀገር ቤት እንስሳ ለሞተባቸው ወይም ለታመሙባቸው ሰራተኞች የሚከፈልበት የሥራ ፍቃድ እንዲሰጥ የሚጠይቅ አዲስ ሕግ ረቂቅ ቀረበ። ይህ ተነሳሽነት በጣሊያን የሚገኙ የቤት እንስሳት እንደ ቤተሰብ አባል የሚታዩበት የማህበራዊ ሁኔታ መሰረት ያደረገ ነው። ረቂቁ አንድ የቤት እንስሳ ውሻ ወይም ድመት ሲሞት ሰራተኛው ለ3 ቀናት የሚከፈልበት የሐዘን ፈቃድ እንዲያገኝ ይጠይቃል። የቤት እንስሳ ድንገተኛ ሕክምና በዓመት 8 ሰዓታት ከስራ ቦታ የመቅረት መብት እንዲኖር ይደነግጋል። 56% የሚሆኑ የጣሊያን ቤተሰቦች የቤት እንስሳ ያላቸው ሲሆን የእንስሳቱን መታመም ወይም መሞት በሰራተኛው የስነ ልቦናና የስራ ምርታማነት ላይ ከፍተኛ ተጽዕኖ እንደሚያሳድር ጥናቶች ያመለክታሉ። ኢራን የዓለም ኢንተርኔት ኬብል ልታቋርጥ ነው። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚተላለፈውን የኢንተርኔት ኬብሎችን እቆርጣለሁ ስትል አስጠንቅቃለች። ከዓለም አቀፍ የኢንተርኔት ፍሰት ውስጥ ከ95-97 በመቶ የሚሆኑ የሳተላይት ሳይሆን በባህር ውስጥ ተቀብረው በሚገኝ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱ የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል IRGC ለመተላለፊያ ክፍያ የዋን ገንዘብ በሚሰበስብበት ጥልቅ በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ በመካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል IRGC መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝ እና በቀይ ባህር ላይ ያሉ ስልታዊ መሰረተ ልማቶችን አይማሩም ብሏል። የኢራን አብዮታዊ ዘብ IRGC F-16 የአሜሪካ ተዋጊ ጀት መጥቶ መጣሉን አልጀዚራ ዘግቧል። አንድ F-16 ተዋጊ ጀት አሁን ባለው ወቅታዊ ገበያ ከ30 እስከ 60 ሚሊዮን ዶላር ያወጣል። ኢራን 2 የቻይና መንግስት ኮንቴነር መርከቦችን በሆርሙዝ የባህር ወሽመጥ ውስጥ እንዳያልፍ ከለከለች። ቴህራን አሁን ለኢራን የቤት ዕቃዎችን፣ መኪናዎችን፣ ልብሶችን፣ መድኃኒቶችን የያዙ መርከቦች ብቻ እንዲያልፉ ፍቃድ እንደምትሰጥ ዎል ስትሪት ጆርናል አስነብቧል። ኢራን በሆርሙዝ ላይ ቁጥጥሯን አጠናክራ ቀጥላለች። የኢራን ሚሳኤል አልተነኩም። በመካከለኛው ምስራቅ እየናረ የመጣውን ውጥረት ተከትሎ የኢራን ወታደራዊ አቅምና በተለይም በሚስጥራዊ ዋሻዎች ውስጥ የተከማቹት ሚሳኤሎች የዓለም አቀፍ ተንታኞች ትኩረት ስበዋል። ኢራን ከመሬት በታች በባህር ጠለል ጥልቀትን በተራራማ ስንጥቆች ውስጥ የገነባቻቸው የሚሳኤል ከተሞች ከማንኛውም የአየር ጥቃት የተጠበቁ መሆናቸው ስጋቱን ከፍ አድርጎታል።
እነዚህ ሚስጥራዊ ማከማቻዎች በሺዎች የሚቆጠሩ የባሊስቲክ ሚሳይሎችን የያዙ ሲሆን በማንኛውም ሰዓት ወደ ተፈለገው ኢላማ ለመተኮስ ዝግጁ መሆናቸው ይነገራል። ኢራን እስከ 2000 ኪሎ ሜትር ርቀት ድረስ መምታት የሚችሉ እንደ ሻሃብ 3 ያሉ ሚሳኤሎች ባለቤት መሆኗ እስራኤልና በአካባቢ ያሉ የአሜሪካ ጦር ሰፈሮችን በቀጥታ ኢላማ ውስጥ ያስገባል። በተለይም በቅርቡ ይፋ የተደረገው ፋታ የተሰኘው ሃይፐርሶኒክ ሚሳኤል ከድምፅ ፍጥነት በላቀ ሁኔታ የሚጓዝ በመሆኑ በአሁኑ ሰዓት ያሉ የአየር መከላከያ ስራዎች ሊያቆሙት እንደማይችሉ በሰፊ ይነገራል። ኢራን ሚሳኤሎቿን ከረቂቅ ሰው አልባ አውሮፕላኖች ጋር በማቀናጀት የምትሰነዘረው ጥቃት የተቃራኒ ወገንን የመከላከል አቅም የማጨናነቅ ከፍተኛ ብቃት አለው። ወታደራዊ ተንታኞች እንደሚሉት ኢራን እስካሁን በነበሩ ግጭቶች የተጠቀመቸው ከጠቅላላ ክምችቷ እጅግ ጥቂቱን ብቻ በመሆኑ ገና አልተነካም። ምዕራባውያን ሀገራት ማዕቀቦችን ቢያጠናክሩም ሀገሪቱ በገዛ አቅሟ የጦር መሳሪያ ማምረቷን በመቀጠሏ የቀጠናውን ኃይል ሚዛን እየቀየረው ይገኛል። ግብጽ በኢራን ጦርነት ሳቢያ ከፍተኛ ነዳጅ ፍጆታ የሚፈልጉ ፕሮጀክቶችን በሁለት ወራት ያህል ልታቆም ነው። መንግስት በኢራን ጦርነት ምክንያት እየጨመረ የመጣውን ኃይል ወጪ ተከትሎ ፍጆታን ለማመጣጠን ከፍተኛ ነዳጅ የሚጠይቁ ፕሮጀክቶችን ለ2 ወራት ለማቆም አቅዷል ሲሉ ጠቅላይ ሚኒስትር ሙስጣፋ ማውዶቭ አስታውቋል። እንደ ፋይናንስ ሚኒስትር አህመድ ኩቹክ ገለጻ የዕዳ ክፍያ ወጪ በሚቀጥለው ወራት ለማቆም አቅዷል ሲሉ ጠቅላይ ሚኒስትር ሙስጣፋ ማውዶቭ አስታውቋል። አብራችሁ ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።